ከኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣ ጭስ ከቀይ ባህር ተሻግሮ ከኦማንና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መሳሪያ ቤት አስታወቀ። የህንድ የአቪዬሽን ባለስልጣናት አመዱ በታየባቸው አካባቢዎች አውሮፕላኖች እንዳይበሩ ያዘዘ ሲሆን በርካታ በረራዎች ተሰርዘዋል። ሁኔታውን ከሚመለከታቸው የአቪዬሽን እና የሜትሮሎጂ ተቋማት ጋር በቅርበት እየገመገመ መሆኑን ገልጿል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው ኢትዮጵያ ኃይሊ ጉቢ ተብሎ የተጠራው እሳተ ገሞራ መፈንዳት የጀመረው ባለፈው እሁድ ጠዋት ላይ ነበረ። በፍንዳታው ግዙፍ የጭስ አመድ ወደ ሰማይ በመውጣቱ በአካባቢው ታይቷል። በዚህ እሳተ ገሞራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎችን እንዲሰረዙ፣ አቅጣጫዎችን እንዲቀይሩ ወይም እንዲዘገዩ ምክንያት ሆኗል። የህንድ አቪዬሽን ባለስልጣናትም አየር መንገዶች ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡ በጥብቅ አዝዟል። በጭሱ የተበከለው የከባቢ አየር ክፍል ከባህር ጠለል በላይ 8.5 ኪሎ ሜትር እና 15 ኪሎ ሜትር ከፍታ ላይ የሚገኝ ነው ሲሉ የህንድ ሜትሮሎጂ መሳሪያ ቤት ዋና ዳይሬክተር አስታወቀ። በወቅቱ የዩናይትድ ኪንግደም እና የአውሮፓ አየር ክልል ተዘግቶ ወይም በከፊል ተዘግቶ ነበር። ይህም ከሁለተኛው የዓለም ጦርነት ወዲህ እጅግ የከፋ የአየር ጉዞ መስተጓጎል ሆኖ ተመዝግቧል።